ሰላም ሰላም፣ ጤና ይስጥልኝ ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል መሰረታዊ የሆኑ የአማርኛና እንግሊዝኛ እንዲሁም ሂሳብ ትምህርቶችን እየተከታተል የመጻፍ የማንበብና ሂሳብ የመስራት ክህላችንን የምናዳብርበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ እኔን አበረታቱኝ። ለእናንተም ጠቃሚ ትምህርቶች እንዲደርሷችሁ ማለት ነው። ኦንላይን መማር የምትፈልጉም ካላችሁ ኦንላይን ትምህርት መስጠት ላይ ነኝ። ስር ባስቀመጥኩት የስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ልትማሩ ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ትምህርት ነው የምወስዳችሁ። ዛሬ ደግሞ በአማርኛ ነው የመጣሁት። በአማርኛም ሆኖ ከአስገባ ያሉ ሆሄያትን እንዲሁም ደግሞ በእነሱ ቤተሰቦች የተመሰረቱ ቃላትን በተለያየ መንገድ ስናይ ነበር። ዛሬ ደግሞ የምንሄደው ከቃላት ወደ አጫጭር ሀረጋትና አረፍተ ነገሮች ነው ማለት ነው። እንግዲህ በአማርኛ ቋንቋ ውስጥ እያንዳንዷ ድምፅ ሆሄ ወይም ፊደል ትባላለች። ፊደል ተሰባስበው ቃላትን ይመሰርታሉ። ቃልን ማለት ነው። ቃል ማለት የሆሄያት ስብስብ ወይም የድምጾች ስብስብ ነው። የነዚህ የቃላት ስብስብ ደግሞ ሀረግ፣ ከዛ ደግሞ አረፍተ ነገር እያለ ይሄዳል ማለት ነው። እንግዲህ ለዛሬ ያመጣሁላችሁ አጫጭርና ሁሌም እለት በእለት የምንጠቀማቸው የተለመዱ የተዘወተሩ ሀረጋትን አጫጭር አረፍተ ነገሮችን ነው የምናይ ማለት ነው። ለዛሬ ይዤላችሁ የመጣሁት ከሁለት ቃላት ብቻ የተመሰረቱ አረፍተ ነገሮችን ወይም ንግግሮችን ነው ማለት ነው ያመጣሁላችሁ። አብራችሁኝ ብትቆዩ እርግጠኛ ነኝ በደንብ አድርጋችሁ የፈለጋችሁትን ነገር መጻፍ እንዲሁም ማንበብ ትችላላችሁ ማለት ነው። የዕለት ከዕለት ንግግሮችን በተለይ ሰላምታዎች፣ መልካም ምኞቶች፣ ጥያቄዎች ምናምን እነዚህን የተወሰኑ ምሳሌዎችን አውጥቼላችኋለሁ። በሂደት ደግሞ ርዝም ወዳሉት አረፍተ ነገሮች ወይም ንግግሮች አጻጻፍና እንዴት እንደሚነበቡ እናያለን። አብራችን ቆዩ። እሺ እንጀምር። እሺ በዚህኛው ላይ ያመጣሁላችሁ ሰላም የሚለው ቃል ከሌሎች ቃላት ጋር በመሆን ትርጉም ያለው መልእክትን እንድናስተላልፍ የሚያስችለንን ጽሑፍ ነው ያመጣሁላችሁ ማለት ነው። ለምሳሌ ሰላም ከዛ ለሴት እንዲሁም ለወንድ እንዲሁም ደግሞ ለብዙ ሰዎች እንዴት ነው የምንላቸው ሰላም ስንል? እሺ ለምሳሌ ጠዋት ላይ ነው እንበልና ሰላም አደርሽ እንላለን ለሴት። ሰላም አደርሽ። ወንድ ከሆነ ደግሞ ሰላም አደርህ። እንዲሁም ደግሞ ብዙ ሰዎች ከሆኑ ሰላም አደራችሁ፣ አደራችሁ። ሰላም ከዛ አደርሽ ለሴት፣ አደርህ ለወንድ፣ አደራችሁ ለብዙ ሰዎች። እንግዲህ ልብ ብላችሁ ካያችሁት አደር ሴት ከሆነች ሽ፣ አደር ወንድ ከሆነ ህ፣ እንዲሁም ደግሞ ብዙ ከሆኑ አደ ብለን ር የነበረችው ወደ ራ ተቀየርና ችሁ፣ ሰላም አደራችሁ። ይዘቱ ተመሳሳይ ነው ማለት ነው። ጾታን ብቻ እና ብዛትን ቁጥርን ነው የሚለይልን። እሺ አሁንም በሰላም ሰላም ከሰዓት ከሆነ ደግሞ ይህ ለጠዋት ነው። የከሰዓት ከሆነ ሰላም ዋልሽ ለሴት፣ ሰላም ዋልህ ለወንድ፣ እንዲሁም ደግሞ ሰላም ዋላችሁ ለብዙ ሰዎች ማለት ነው። እሺ አሁን ደግሞ ሰላም የምትለዋ ላይ ፊት ለፊት በማስቀደም በሰላም ካልን በሰላም መጣሽ ለሴት፣ በሰላም መጣህ ለወንድ፣ በሰላም መጣችሁ ለብዙ ሰዎች ማለት ነው። በሰላም መጣሽ፣ በሰላም መጣህ፣ በሰላም መጣችሁ። እንዲሁም በሰላም የሄደ ሰው ሊሆን ይችላል፣ የመጣም ሊሆን ይችላል። እዚህ ጋር ገባህ፣ ገባሽ ምናምን የሚባሉት በሰላም ገባሽ ሴት ከሆነች፣ በሰላም ገባህ ወንድ ከሆነ፣ በሰላም ገባችሁ ለብዙ ሰዎች ማለት ነው። ጉዞ ላይ ላሉ ሰዎች ነው እንግዲህ መጣሽ፣ መጣህ፣ መጣችሁ እንዲሁም ገባህ፣ ገባሽ፣ ገባችሁ እነዚህ
ለጉዞ ነው ማለት ነው፣ በሰላም መሆኑን ለማረጋገጥ። እሺ ውድ ቤተሰቦቼ አሁንም እንቀጥል። እሺ እንዴት እንዴት የምትለው ቃል ላይ ሌሎችን ቃላት በመጨመር ማለት ነው። እንዴት ነሽ ለሴት፣ እንዴት ነህ ለወንድ፣ እንዲሁም ደግሞ እንዴት ናችሁ፣ እንዴት ናችሁ ለብዙ ሰዎች። እንዴት አሁንም ይዞሻል፣ እንዴት ይዞሻል፣ እንዴት ይዞሃል፣ እንዴት ይዟችኋል፣ እንዴት ይዟችኋል። ያው ለሴት ለወንድ እንዲሁም ለብዙ ሰዎች። እንዴት አሁንም አየሽው ለሴት፣ እንዴት አየኸው ለወንድ፣ እንዴት አያችሁት ለብዙ ሰዎች። እንዴት ነበር፣ እንዴት ነበር ያለፈ ነገርን ማለት ነው። እንዴት ነው አሁን ላይ ያለ ነገርን እንዴት ነው ብለን እንጠይቃለን። እንዴት ነበረ፣ እሺ እንዴት ሆነ፣ ምን መሆኑን ለማረጋገጥ ማለት ነው። እንዴት ነበር፣ እንዴት ነው፣ እንዴት ሆነ። እሺ እዚህ ጋር ደግሞ የት የት፣ አሁን ይቺ መጠይቅ ነች። የት ነሽ፣ ሴት ከሆነች የት ነሽ፣ ወንድ ከሆነ የት ነህ፣ እንዲሁም ደግሞ ብዙ ከሆኑ የት ናችሁ። የት ነሽ፣ የት ነህ፣ የት ናችሁ። እሺ የት ሄደች፣ የት ሄደች፣ የት ሄደ፣ የት ሄዱ። ለሴት ለወንድ እንዲሁም ለብዙ ሰዎች። የት አለች፣ የት አለች፣ የት አለ፣ የት አሉ። የት አለች፣ የት አለ፣ የት አሉ። የት ላግኝሽ፣ የት ላግኝሽ፣ የት ላግኝህ ለወንድ ማለት ነው። የት ላግኛችሁ። አያችሁ ይዘታቸው እንዳለ ተመሳሳይ ናቸው። እዚህ ጋር ነሽ፣ ነህ፣ ናችሁ። የሴት እና የወንድ ልዩነቱ ትንሽ ብቻ ናት። ለሴት ሽን መጨመር፣ ለወንድ ህን መጨመር። ነገር ግን ለብዙ ሲሆኑ ትንሽ ቀየር ይላል። ፊደል ቅርጻቸውን ይቀይራሉ። እሺ የት ላግኝሽ፣ የት ላግኝህ፣ የት ላግኛችሁ። እሺ እዚህ ጋር ደግሞ ምን ምን አልሽ፣ ምን አልሽ፣ ምን አልህ፣ እንዲሁም ደግሞ ምን አላችሁ። ምን አልሽ፣ ምን አልክ፣ ምን አልሽ፣ ምን አልህ፣ ምን አላችሁ። እሺ ምን ትወጃለሽ፣ ምን ትወጃለሽ፣ ምን ትወዳለህ፣ ምን ትወዳላችሁ፣ ምን ትወዳላችሁ። እሺ ምን አሰብሽ፣ ምን አሰብሽ፣ ምን አሰብህ፣ ምን አሰባችሁ፣ ምን አሰባችሁ። እሺ ምን ልጋብዝሽ፣ ምን ልጋብዝህ፣ ምን ልጋብዛችሁ። ምንን በመጠቀም የወንድ የሴት ጾታ፣ የወንድ ጾታ እንዲሁም ደግሞ የብዙ ሰዎች ቁጥር፣ ብዙ ቁጥር ያላቸው ሰዎች ሲሆኑ እንደዚህ እናድርገው ማለት ነው። አሁን በመልካም ምኞት እንሰነባበታለን። ለምሳሌ መልካም መልካም ምን ልንል እንችላለን? ቁርስ፣ መልካም ቁርስ፣ መልካም ምሳ፣ መልካም እራት። አሁን ምግቦች መልካም ቁርስ ለቁርስ፣ መልካም ምሳ ምሳ ሰዓት ከሆነ፣ መልካም እራት ለእራት ከሆነ ማለት ነው መልካም ምኞታችን። እሺ መልካም ቀን፣ መልካም ቀን፣ መልካም ስራ፣ መልካም አዳር፣ መልካም ጉዞ፣ መልካም እድል፣ መልካም ውሎ፣ መልካም እንቅልፍ፣ መልካም
ሌሊት። መልካም ጊዜ። ውድ ቤተሰቦቼ ለእናንተ መልካም ጊዜ ይሁንላችሁ። እስካሁን አብራችሁ ስትከታተሉኝ ስለነበራችሁ ከልብ ነው የማመሰግነው። ቀጣይ ደግሞ እንደዚህ በርከት ያሉ ዘወትር የምንጠቀማቸው ቃላትን ስብስቦች ይዤላችሁ እመጣለሁ። እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል።